የማገኛቸው ሴቶች በሙሉ ሲጀመር ጦስ ምናምን አያጣቸው ምድል ነው። እንደ ፍልት አድርጌ ነበር ዋጋዬን የሰጠኝ ደግ አድርጎ ገንጥሎ ቁጭ አደረገኝ እንዳንቀሳቀስ። አሁን እንደዚህ ሆኜማ ፓራላይዝ ነው ሞኖ ሌላ ሴት መጥበስ አልችል። እናንተ በቃ አንተ ወንድ አይደለህ እንዴ ምናምን ነው የምትሉኝ። እኔ ወንድነት አልጋ ላይ ነው እንጂ እኔ ገነጣጥሎ ቁጭ አድርጎኝ ሄደው እንደ ዶሮ 12 ቦታ ብልት የሰው ብልት ቢኖር ብልቴን ገነጣጥሎታል። ኧረ ወይኔ እና ቤተሰቡላችሁ ለምን አትበይኝ፣ ምክንያት የለኝም። ፍቅር ስሜት እንጂ ዘበብ አይመስለኝም። ብቻ አፈቅርሻለሁ። ማፍቀር ጥልቅ ነው። ፍቅር ለኔነት የልቤ ዙፋን ነው። ያው የሚሆነው አንቺን በማፍቀር ነው። ጅልነት አይደለም፣ ሁሌም አንቺን ማለቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የሙባ ቤተሰቦች? በያላችሁበት ሰላማችሁ በዝዝት ይበልልኝ። ከሀገር ውስጥም በውጭም ያላችሁ ሁላችሁንም ሰላም ብያለሁ። አይኑ በጣም ጠፍቻለሁ። ያው ብዙዎቻችሁ እንዴት ሆንክ ምናምን ብላችሁ በውስጥም ደውላችሁልኛል። በጣም አመሰግናለሁ። አሁን በጥሩ ሁኔታ ላይ እገኛለሁ። እጅን ነበር ትንሽ ያው ታሽቻለሁ እና ደግሞ ሰወርቅ እዚህ ለድንጋይ ምናምን ነበር ትንሽ ያገኘኝ። ብቻ አልহামዱሊላህ ሁሉም ነገር አልፏል እና ደግሞ ያው ዛሬ ሱመያ ከጎኔ ምናምን የለችም። እንዳያችሁት ያው ወንድሟ ምናምን ከቤት ያው ባለፈው ጠልፌ ምናምን ነበር ያመጣዋት። ወንድሟ ገጠር ነበር የሚኖረው እና ያው አጣርቶ ምናምን መሰለኛው የመጣው። እሷም ደግሞ ጓደኛዬ ጋር ምናምን ብላ ወጣ ነበር። እኔ ለሷ መስዋዕትነት ለመሆን ያው ዝግጁ ነኝ። ማለት ይሄ ትንሹ ነገር ነው፣ ወደፊት በጣም ብዙ ነገር ምናምን አለ እና ስለዚህ ዛሬ ሱመያን ያው አልተደዋወልንም እስካሁንም ድረስ እና ብቻ ኢንሻአላህ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ እያደረጋችሁ ትጀምሩታላችሁ ማለት ነው። ያው በቅርቡ 50K እንደምንገባ ተስፋ አደርጋለሁ። እና አሁን ማለቴ እንዴት እናድርግ ምናምን ለሚለው እኔ ምንም አይነት ነገር ማለቴ እኔ ለምን ወንድሙ አይሆንም ለምን ፖሊስ የፈለገ ነገር ቢሆን እኔ ከሷ ምንም የሚያግደኝ ነገር የለም። ለምን አስጠፋት ምናምን ብለው ነው እንደዛ ያሉት ቤተሰቦቹ ምናምን። ድጋሚ እኔ ከህመሜ ትንሽ ይሻለኝ ምናምን ብዬ ነው እዚህ ጋርም ስለተሰበርኩ ተኝቼ ነበር ከቤት ምናምን አልወጣው እና ድጋሚ ወደ ገጠርም ይመልሷት እዚቱ ምንም የማቀው ነገር የለም። ወደ ገጠርም ይዟት ሄዶ ከሆነ ወንድሟ እዛው ድረስ ሄጄ በግድም ቢሆን እኔ ኃይሌንም ጨምሬም ቢሆን ሄጄ ወደ ኮምቦልቻ ሄጄ ተመጣለሁ። የፈለገ ነገር ይሆናል እንጂ እኔ እንደዚህ በቀላሉ ምናምን የምተዋት አይነት ወንድ አይደለሁም። መስዋዕትነት ለመሆን ዝግጁ ነኝ ለሷ እና በጣም ማለቴ እኔ እንጃ የዛን ታይም ላይም ትንሽ አልተሰማኝም ነበር እጂ ምናምን በቃ ማታ ላይ ነው በጣም እንትን ያለብኝ የባሰብኝ ምናምን እና ያለ ነው ያው እናንተ ማለቴ ሁላችሁም አፍልቶ ነበር ምናምን ነው የምትሉት። ያው እኔን የማትወዱኝ ምናምን ዋጋህን አገኘህ ምናምን ያው እኔ ለሷ ከዚህም በላይ ለመሆን ዝግጁ ነኝ እና እኔ አሁን እናንተ በምትሉት በቤተሰብ ሄደ በስርዓት ብትጠይቅ ኖሮ አሪፍ ነበር ብታዋራቸው ምናምን ላይክ እነሱ ጋር ጭራሽ እንደዚህ ዩቲዩብ ምናምን ካልኳቸው ማለት እሷ እንትን አይሏት አይፈቅዱላት ተረታችሁኛል አይደለ? ስለዚህ እኔ መሄድ ግዴታ ሄጄ ከገጠር እሷን ማለት ያለ አይደል አስጠፍቼም ቢሆን ይዤ መምጣት ነበረብኝ። ይዤ መጣውኝ አክስቷ ጋር ነበረች ምናምን በቃ እኔ እንጃ እንዴት እንደሆነ እኔ አላውቅ። እሷ ደግሞ ለወንድሟ ምናምን እንደዚህ ቪዲዮ ምናምን እየሰራው ነው ምናምንም አትለው ማለት እዚህ ቦታ ነኝ ናና እሱ ጋር ተጣላም። አሁን ብዙዎቻችሁ ምናምን እሷ ናት እንደዚህ ያስደበደበች ምናምን ብላችኋል። እሷ ጭራሽ እንደዚህ አይነት ማለት የለባትም እንደዚህ አይነት ባህሪ እሷ እና
ኢንሻአላህ አንድ ነገር ቃል የምገባላችሁ ቢኖር እኔ እንደዚህ መመታቴ መሰበር አይደለም ምንም ማየት ነገር ላይ ማለት እኔ በህይወት እያለው ሱመያ የማንም ወንድ ሆና ማየት አልፈልግም። ቤተሰብ ድረስ ለራሱ ይዘዋት ቢሄዱ እኔ ከቤተሰብ በግድም በምንም ማየት መልኩ ሊሆን ይችላል ልጃት እንደመጣ ቃል እገባላችኋለሁ። ሱመያን ቀጣይ ካለችበት ገጠር ሊሆን ይችላል ከየትም ቦታ ቢሆን ወስደዋትም ቢሆን ካለችበት ቦታ ይዣት እንደመመጣ ለእናንተ ቃል እገባላችኋለሁ። ያው አረ ትንሽ በጣም እዚህ ላይ ወገቤን በጣም እያመመኝ ነው። ወይኔ እና ቤተሰብ አልቻልኩም። አፍልቼ ነበር በጣም ዋጋዬን የሰጠኝ በጣም ቅጥርጥር አድርጎ ነበር። ወገቤንም እጄንም ስብርብር አድርጎ ነው የጣለኝ። አላህ ይለትና ወይኔ ነፋሱ ጋር ነው መሰለኝ አልቻልኩም። በጣም እያመመኝ ነው። ምን አይነት ሰው ነው እንደው ባላ ዱላማ ቢዝ ጭራሽ ወገቤን ሰባብሮ ነው የሚያሳርፈኝ። ድንጋ መሰለኝ ከኋላ ያገኘ ማገኛቸው ሴቶች በሙሉ ሲጀመር ጦስ ምናምን አያጣቸው ምድልኝ ነው። እንደ ፍልት ታርጌ ነበር ዋጋዬን የሰጠኝ ደግ አድርጎ ገንጥሎ ቁጭ አደረገኝ እንዳንቀሳቀስም። አሁን እንደዚህ ሆኜማ ፓራላይዝ ነው መሆኑ ሌላ ሴትም መጥበስ አልችል። ወይኔ ተቃጠልኩ። ወይኔ ወንድ ልጅ እኔ ማለቀውም ችግር የለውም ያለቀውም። ልተኛበት እንዴ? ካልሆነ ትንሽ ልተኛበት እስኪ። ኧረ ወይኔ የሰራውን ይስጠው። ኧረ ወይኔ መቀረጽ አልቻልኩም እኮ እና ፋሚሊ ፕላስ ይቅርታ፣ በጣም እንደው ይቅርታ። ንፋሱ ጋር ነው መሰለኝ እንደዚህ ሆነብኝ። ወይኔ አላስተረፈኝም እኮ ምንም። እንደው ገንጥሎ እኔ አንድ እንደው ምኑንም እኔ አላገኘሁትም። ሲጀመር እሱ ነው እንዳልሆነ አድርጎ ሰባብሮ ሄደ። ይሄማ ባገባትም አይለቀኝ። እንደተሳቀቅኩ ነው የምኖረው። ካሁን መጣ እያልኩ ችግር የለውም። ወንድ ልጅ ብድሩንም አይመልስ ወንድ ልጅ አይወለር ነው የሚባለው። በሩቅም ቢሆን ግንባሩን በድንጋይ ነው እንጂ። እና ቤተሰብ በቃ እኔ በጣም ስላልቻልኩኝ ሁላችሁንም በጣም ነው የምወዳችሁ። ወይኔ ወንድ ልጅ እና ቤተሰብ በቃ ይሄን ይመስላል። በጣም እያመመኝ ነው። ኢንሻአላህ አሁን ነገ ሄጄ ቼክ ምናምን ነገ ቀጠሮ ስላለኝ እደረጋለሁ ቼክ እና ያለውን ነገር ሁሉንም አሳውቃችኋለሁ። እና እኔ ምንም በቃ ወደ ህግም አልሄድም ምንም እኔ አልሄድም። በምጨርሰው ራሴ እጨርሳለሁ። እናንተ በቃ አንተ ወንድ አይደለህ እንዴ ምናምን ነው የምትሉኝ። እኔ ወንድነት አልጋ ላይ ነው እንጂ እኔ ይቻላል እያያችሁ ሰውነቱ ሰውነቱ እንዳልድን እኮ ነው እዛው ገነጣጥሎ ቁጭ አርጎኝ ሄደው እንደ ዶሮ 12 ቦታ ብልት የሰው ብልት ቢኖር ብልቴን ገነጣጥሎታል። ኧረ ወይኔ እና ቤተሰብ ሁላችሁ በቃ ቻው። በቀጣይ ቪዲዮ ኢንሻአላህ እኔ ከዚህ ነገር ወጥቼ የምገባላችሁ ነገር ቢኖር ከዚህ ነገር ወጥቼ እሷን ተሽሎኝ ምናምን ማለት ወላ ወንድሟ ወላ ማን ምንም ችግር የለም። አሁን ይሄን ቪዲዮ ምናልባት ወንድሟ ዩቲዩብ ስላለ ልታይ ትችላለህ። እመጣልሃለሁ ችግር የለውም። እሺ ወንድ አይደለሁም እኔ ወንድ አይደለሁም እኔ ያሳያለሁ ይሻለኝ ብቻ። እና ኢንሻአላህ ከዚህ ነገር ሁሉን ሰውነቴን ምናምን እኔ ብቻዬን ስለሆንኩ ሰብስቤ ነው የምሄደው። አሁን ቀጣይ ሲጀመር እኔ ብቻዬን ጠለፋ ሄጄ ነው እንደዚህ ሆንኩት። እንደዚህ ብዙ ሰው ጋር ሄጄ በሆነ የሚፈራ ነበር እነሱ። እኔ ብቻዬን ሲሄድለት ቃጭን መሰልኩት። ይኸው እንዳገኘ ገንጥሎ ቁጭ አደረገኝ እንደ ዶሮ።
እና ቤተሰብ ለማንኛውም እወዳችኋለሁ። አረ ወይኔ